ዓለምን ታንቀጠቅጥ የነበረችው ቤተክርስቲያን ዛሬ አገሯ ላይ ምንም ማትሰራ ምን አሁን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተናግረን የማንሰማበት ምክንያት ይሄ ነው። አንደመጥም። አሁን ለምን ማድረግ በሚገባን ጊዜ ምንም ስላላደረግን የመደመጥ ክብራችን ከአፋችን ተወስዶ በሌሎቹ ጉዳዮች ላይ እኮ ሲኖዶሱ ሊሰበሰብ ይችላል። በእነዚህ ጉዳዮች ከሆነስ በካህናት ሞት ቤተክርስቲያን መቃጠል ጉዳይ ከሆነ ዝም ይናገር ሰው ካለ ቢታሰር ዝም ይናገር ሰው ካለ ቢሰቃይ ዝም። አሁን ሰው እየተገደለ እየተቀነጠሰ የሚጣለው የሃይማኖት አባቶች ነን በሚሉት ዙሪያ እንዘን። ውስጣችን ምንም ባናደርግ እንኳን በውስጣችን ግን እንዘን። ዛሬ በየመንገዱ የወደቁ ሰዎች አሉ። እኔና እናንተ ሳምራዊ እንድንሆን ያስፈልጋል። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ ይላል። ከኢየሩሳሌም ወዴት ሲወርድ? ወደ ኢያሪኮ። ምን ሲል ሲወርድ ነው። ቃላቶቹን እያንዳንዳቸውን ከተመለከታችኋቸው ሁልጊዜ ጌታ በሆነ ምሳሌ እንጂ ባልሆነ ምሳሌ አያስተምርም ይላሉ መተርጉማ። ምን ማለት ነው? የሚገልጣቸው አገላለጦች ቃላቶቹ ተናግረን የጨረስናቸው አይደለም፣ አያልቁም። በነገራችን ላይ ማንም ሰው ወንጌል ገብቶኛል እስከ መጨረሻው የሚል ሰው ውሸታም፣ ወንጌልም ላይ ሐሰት የሚናገር ሰው። ወንጌል በየጊዜው እየተገለጠ እየበራ የሚሄድ ምስጢር ነው። ልክ እንደ ብርሃን እየጨመረ 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 የሚሄድ ምስጢር ነው እንጂ በአንድ ጊዜ የሚገለጥ አይደለም። ጨርሰን አናውቀውም ወንጌል። እና ከኢየሩሳሌም ወደ ኢያሪኮ ሲወርድ ይላል። ኢያሪኮ የሲኦል ምሳሌ ነው። ኢያሪኮ የሞት ምሳሌ ነው። ኢያሪኮ የመቃብር ምሳሌ ነው። ኢያሪኮ የዝቅጠት ምሳሌ ነው። ኢያሪኮ የውርደት ምሳሌ ነው። ኢየሩሳሌም የከፍታ ምሳሌ ልዕልና ነው። የነፍስ ልዕልና፣ የእውቀት፣ የመንፈሳዊነት፣ የሃይማኖት፣ የክርስትና የዚህ ከፍታ የሚያሳይ ነው ኢየሩሳሌም የሚለው። ኢየሩሳሌም ማለትም ሀገረ ሰላም ማለት የሰላም ሀገር ማለት እና ከኢየሩሳሌም ወደ ኢያሪኮ ሲወርድ ይላል። ይህንን መተርጉማን ከኢየሩሳሌም ወደ ኢያሪኮ 18 ማይል ርቀት አለው ይላል። ስንት ማይል አልኳቸው? 18 ማይል ርቀት